ዛሬ ደግሞ እንዴት ነው የፕሮፋይላችንን ፎቶዎች መቀየር የምንችለው የሚለው ነገር እንመለከታለን። እዚህ ጋር እንገባለን። መጀመሪያ ኖርማል ሴቲንጋችን ወይም ፕሮፋይላችን እንገባለን። ከዛ በኋላ እዚህ ጋር ስማችን፣ ፎቶችን፣ አይዲያችን ያለበት ጋር እንገባለን። ከዛ ፎቶችን እንዲህ በትልቁ ከመጣ በኋላ ይሄ ዋናው ፎቶ ደግሞ ይሄኛው ፎቶ ነው። ዋናው ፎቶ ይሄ ከመጣ በኋላ እዚህ ጋር እንገባና እርሳስ ምልክቷን እናካታለን። እቺን ከነካም በኋላ ይሄ ማለት ቅድም ዋና ያልኳችሁ ይሄ ነው። እነዚህ ደግሞ አድ ፕላስ የሚደረጉ ናቸው። ሰዎች እያሳለፉ እንዲያዩት ፕሮፋይላችሁ ጋር ገብተው። ስለዚህ ይሄን እንኳን መቀየር የፈለጋችሁት ይሄን ተነኩታላችሁ፣ አፕሎድ ትሉታላችሁ። ሴሌክት ፍሮም አልበም እዛው ማንሳት ከፈለጋችሁ እዛው ተነኩታላችሁ። ሰው እኔ ሴሌክት ልበለው። እዚህ ጋር ጋላሪ ጋር መርጬው እዚህ ጋር እንደዚህ መርጥና የሚፈልገውን ፎቶ ላድርግ። ለምሳሌ እኔ ይሄን ላድርግና ላሳያችሁ። ይሄን ነካና እዚች ጋር ኮምፕሊት እለዋለሁ። እዚህ ጋር ኮምፕሊት እለዋለሁ። ከዛ እንዲህ ጋር ሳይዙን ያስመርጠኛል። ሳይዝ አስተካክልና እዚህ ጋር ሪስቶር የምትለውን ራይት እላታለሁ። ከዛ በኋላ ይቀይረዋል። ይኸው ቀይረው። ሌሎችንም በተመሳሳይ እየነካችሁ እንደዚህ እየነካችሁ ሪአፕሎድ እያላችሁ ድሌት ማለት አሁን እዚህ ጋር ድሌት ማድረግ ትችላላችሁ። ሪአፕሎድ እንትችል አሁን ይሄኛውን ነክቼ ድሌት ብሎ ይደልተዋል። እዚህ ጋር ፕላስ የሚል መጣ። እዚህ ጋር ፕላስ የሚለው ጋር ድጋሚ ነክቼ ሴሌክት ፍሮም አልበም ብዬ እዚህ ጋር ማስቀመጥ እችላለሁ ማለት ነው። ይሄን ከፈለኩ ነክቼ ኮምፕሊት ብዬ እንደቅድሙ ሪስቶር ብዬ እዚህ ጋር እስቀምጥልኛል። ስለዚህ ይሄ ነው ማለት ነው ያለው። በዚህ መንገድ መቀየር ትችላላችሁ። ይኸው ከዛ ዋናውን ይቀይረዋል። ይሄን ማለት ነው። ይሄን ቀየረው ማለት ነው።